ጤና ይስጥልኝ ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች እንደምን ከረማችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለመስቀል በዓል በቅድሚያ በሰላም አደረሳችሁ እንላለን። የመስቀል በዓልን አስመልክቶ ከእናንተው አድማጮች በደረሱን አስተያየቶች ጀምረን ወደ ተቀሩት አስተያየቶችና ጥቆማዎች እናልፋለን። በዚህ በአውደ ዓመት ዘና ብላችሁ ቆይታችሁ ከኛ ጋር እንዲሆን ግብዣችን ነው። ሰላማችሁ ይብዛ። እኔ አይቸው ብርሃን እባላለሁ። ሱዳን ባክሪ የስደተኞች መጠለያ ያገኛለሁ። ዛሬ የማስተላለፈው መልእክት በአንዲት ሀሳብ ላይ ተተኩራለች። ሀሳቧም እንሆ። ሀገራችን ኢትዮጵያ ከሀገራት የተለየች ለሰዎች ምቹ የእምነት እናት ናት። ህዝቦቿም ደግሞ ለሰው አዛኝ ሩህሩህ ነን። አሁን ግን ህዝቦቿ በስደትና መከራ ላይ እንገኛለን። ይህም የሆነው እንደሚመስለኝ ስለማንተሳሰብ ነው። ተሳስበን ሀገራችንን እንድንገነባ ፍቃዱ ይሁን ያሉት ብርሃን ለመስቀል በዓል መልካም ምኞታል። ዳዊት ስንታየው ከባህር ዳር እንኳን ለመላው የክርስትና እምነት ተከታዮች በሙሉ በሰላም አደረሳችሁ። ቡሬ ለሚገኙት ስንታየው አሰፋና ለእናቴ ምንታምር መኮንን እንዲሁም ለእህቶቼና ወንድሜ ብለዋል። እሳቸውም አባቴ በጣም ነው የሚከታተላችሁ፣ እንወዳችኋለን ብለዋል። እናመሰግናለን። አበራ ውዱ ከአዲስ አበባ ሆነው የጻፉት አስተያየት ደግሞ እንዲህ ይላል። ሰላም ጤና ይስጥልኝ የዶይቼ ቬለ ባልደረቦች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በ80ኛው የተባበሩት መንግስታት ድርጅት ጉባኤ የነጩ ቤተ መንግስት አለቃ ዶናልድ ትራምፕን ማለታቸው ነው የተናገሩት የቅዠት ንግግር ያስገርማል። መቼ ነው ግብፅና ኢትዮጵያ ለጦርነት ተዘጋጅተው እሳቸው ያስቆሙት? ምናልባት በሳቸው መንደር ሊሆን ይችላል። ዓለም ግን ዓይንና ጆሮ ተደፍኗል ያሉት አበራ ውዱ የዶናልድ ትራምፕን አስታራቂነት ዓለም አያውቀውም። በቀድሞ አለቃቸው ጆ ባይደን አረጀ እያሉ ሲዘባበቱ ነበር፣ እርሳቸው ብሰዋል ብለዋል አበራ ውዱ ከአዲስ አበባ። ተስፋዬ ደምሴ ደግሞ የዶይቼ ቬለ የአማርኛ አገልግሎት ባልደረቦች፣ የስራ ኃላፊዎች እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ አደረሰን። ሁሌም መርሃ ግብራችሁን እከታተላለሁ። ከምስራቋ ኮከብ ሀረር ብለዋል። እንኳን አብረ በድምፅ መልእክት የላኩት ዋቆ ወንድሙ ከአዲስ አበባ ድምፁ በደንብ ስለማይሰማ መልእክቱን አየር ላይ መዋል አልቻልንም። መልእክቱን ደጋግመን በመስማት እንኳን ለመስቀል በዓል በሰላም አደረሳችሁ። የመስቀል በዓል የአንድነት፣ የፍቅር፣ የብልጽግና፣ የመተሳሰብና የይቅርታ ይሁንልን ማለቱን ግን ለመስማት ችለናል። ይኸው ይህንን መልእክቱንም አየር ላይ ያውለናል። ቀጥለን ደግሞ በዚህ ሳምንት ወደ ደረሱን ሌሎች አስተያየቶች እናልፋለን። ስሜ ይቆይ ያሉን አንድ አስተያየት ሰጪ ሰላም ዲደብሊዎች እንደምን አላችሁ? እኔ ምዕራብ ጎጃም ዞን ጃቢ ጠህናን ወረዳ ነዋሪ ሲሆን በወረዳው መኪኖችን በማስቆም ኃይለኛ ዝርፊያ መኖሩ ይታወቃል። እባካችሁ ለሚመለከተው መልእክቴን አድርሱልኝ ብለዋል። ይኸው መልእክቶን አየር ላይ ያውለናል። መፍትሄ ይገኝበታል ብለን ተስፋ እናደርጋለን። አቢሲኒያ የተባሉ አስተያየት ሰጪ ከደቡብ ጎንደር ከእናንተ ጋር አብሬ እንደ አድማጭ 3 ዓመት ሞላኝ ሲሉ ጀምሯል። የዜና አቀራረባችሁ በጣም ደስ ይላል። ሀገራችን ግን መቼ ነው የሰላም አየር የምትተነፈሰው? ሰላም ለሀገራችን፣ በተለይም እንደ አማራ ክልል እንደ አንድ ኢትዮጵያዊ ዜጋ ለምንስ ያለ አግባብ በጦርነት ይሞታል? ከቶ ለምንድን ነው የሚል ዳኛ ጠፍቶ በጊቱን በግበላት እረኛው ወስልቶ ነውና ነገሩ። ሰላሙን ያምጣለን ይላሉ አቢሲኒያ። ሃይማኖት ሀብቴም እንዲሁ በሰላምታ ጀምሯል። ሰላም ዶይቼ ቬለዎች፣ የሬዲዮ ጣቢያችሁ ለምንድን ነው አንዳንዴ እንኳን ለአድማጮች ማበረታቻ ሽልማት ያለው ፕሮግራም የማያዘጋጀው? ከዚህ በፊት አስታውሳለሁ የሚያሸልም ጥያቄ ታቀርቡ እንደነበር። ታዲያ ለአዲስ ዓመት እንኳን ሞባይል ምናምን የሚያሸልሙ ጥያቄዎች የማይኖሯችሁ ለምንድን ነው? የበጀት ችግር አለባችሁ እንዴ? በሀገር ውስጥ ያሉ የቴሌቪዥንም ሆነ የራዲዮ ጣቢያዎች ከትንሿ ሞባይል ካርድ አንስቶ እስከ ከፍተኛ ሽልማት የሚያስገኙ ፕሮግራሞች አሏቸው ሲሉ ሃይማኖት ጥቆማና አስተያየት ልከውልናል። ውድ ሃይማኖት፣ እንዲሁ ተመሳሳይ ጥያቄ ከሳምንታት በፊት ጥቁር አሚንም ጠይቀው ነበረ። ምክንያቱ አንዳንድ ጊዜ አሸናፊዎች ሽልማታቸውን እስከሚያገኙ ድረስ አድካሚ ስለነበረ ነው። እንደሚያውቁት አንዳንድ ተሳታፊዎች እጅግ ገጠራማ የሆነ አካባቢ ነው የሚኖሩት። እነዚህ ተሳታፊዎች ሲያሸንፉ ደግሞ ይህንን ሽልማት እነሱ ጋር ማድረስ ይኖርብናል ማለት ነው። ከዚህም በተጨማሪ ደግሞ የተወዳዳሪዎች ፖስታ ሲደርሱን ሁልጊዜ የተሟላ የላኪ አድራሻ ስላልነበራቸው ነው። ለገንቢ አስተያየቶቻችሁ ሁላችሁንም እናመሰግናለን። የሚመለከተው ክፍል ዳግም ጉዳዩን እንዲያጤነው መልእክቶን እናስተላልፋለን።
ዮሴፍ ኃይሌ የምታቀርቡት ዜና እውነትን መሰረት ያደረገ ነው የሚል አጭር ኢሜል ልከውልናል። እናመሰግናለን። እንዲሁ ታደሰ በኢሜል የግዕዝ ቋንቋ በአማራ ክልል ስርዓተ ትምህርት መካተቱ ያስነሳውን ተቃውሞ አስመልክቶ የተሰራውን ዘገባ መነሻ በማድረግ በላኩት ኢሜል ግዕዝ የዓለም ዩኒቨርሲቲዎች ጥናት እያደረጉበት ያለና በርካታ ሚስጥራዊ ሁነቶች የተካተቱበት የእውቀት ዘርፍ ነው። ታዲያ ይህ እውቀት በአማራ ክልል እንደ አንድ የትምህርት ዘርፍ መሰጠቱን መቃወም ተራ ሴራ ከመሆን ሌላ ምን ሊሆን ይችላል የሚል አስተያየታቸውን ልከውልናል። ፈንታቢል ጋሻው ግን ግዕዝ መማር አያስፈልግም ይላሉ። እንደ ምክንያት የጠቀሱት ደግሞ የአፍ መፍቻ ቋንቋ እንዳልሆነና ሴኩላሪዝምን ይነቅፋል የሚል ይገኝበታል። ስለዚህ ከጥቅሙ ጉዳቱ ያመዝናል ባይ ናቸው። ስም ያልጠቀሱ አንድ አስተያየት ሰጪ ዲደብሊዎች እንዴት ናችሁ? ኢትዮጵያ ውስጥ ያለው ሁኔታ ማለትም የኑሮ ውድነቱ፣ የሃይማኖት፣ የዘር፣ የብሔር ግጭቶች በዚሁ ከቀጠሉ ኢትዮጵያን ያፈራርሳሉ ባይ ነኝ ይላሉ። ሱልጣን መሐመድ ውድ ዶቼ ቬለዎች ሰላም ናችሁ? እንዴት ናችሁ? እኔ የእናንተ ሚዲያ መከታተል የጀመርኩት የ18 ዓመት ልጅ እያለሁ ነበር። ያኔ ሙሉ ጤነኛ አልነበርኩም፣ ግን ትምህርት የመከታተል እድል ነበረኝ። ደግሞም እስከ 8ኛ ክፍል ተከታትያለሁ። እሱ ብቻ ሳይሆን ጀርመንኛ ለመማር እየጣርኩ ነው ያሉን ሱልጣን የጣቢያውን ስልክ ቁጥር ገጻችሁ ላይ ብትጽፉ በአክብሮት እጠይቃለሁ ብለዋል። ሱልጣን የመልእክት መቀበያ ስልክ ቁጥራችን 0049 22 84 29 16 49 95 ነው። ገጻችንም ላይ ያገኙታል። የድምፅ መልእክቶን ደግሞ በቴሌግራምም ሊልኩልን ይችላሉ። @DW አማሪክ ቦት ላይ ቀርጸው ሊልኩልን ይችላሉ። በእኛችን መቶ አለቃው ቤታሪኩ አስተያየት ስናልፍ ንጋትና ምሽት የሚል ረዘም ያለ አስተያየት ነው ይላኩልን። እሳቸውም ንጋትና ምሽት የሚለው በጥሬ ትርጉሙ የፀሐይ መውጣትንና መጥለቅን የሚያመላክት ነው። ፀሐይ ለሁሉም ዓለም በአንድ ጊዜ ብርሃኗን እንደማትሰጥ ሁሉ ጨለማም የፀሐይን ዑደት ይከተላል። ህይወትም ልክ እንደ ፀሐይ ብቅ ያለች መስላ ድንግዝግዝ ብላ ትጠፋለች። በሰው ልጆች ህይወት ውስጥ ጊዜ ተወዳዳሪና መተኪያ የለውም። የሰው ልጆች እንቅስቃሴ በጊዜ የተገደበ ነው። ያለ ጊዜ ሁሉም ከንቱ ነው። ጊዜን በአግባቡ ለምርምርና ለስራ የዋሉ ሀገሮች ከስልጣኔ ሰገነት ላይ ወጥተዋል። እንደኛ የጊዜን ትርጉም ያጡ ደግሞ ከስልጣኔው ሰገነት ቁልቁል ተምዘግዝገው ተፈትፍጠዋል። እንደሚታወቀው የዓለም ታሪክ ሲወሳ ሮም፣ አቴንስና የኛይቱ ኢትዮጵያ በግንባር ቀደምነት ይጠቀሳሉ። አሁን ላይ ግን እነዛ የስልጣኔ ቀንዲል የነበሩ ሀገሮች ከጨዋታ ውጭ ቢሆኑም እንደ ኢትዮጵያ ከውድቀቱ ቀና ያላለ ሀገር ከቶ የለም። ስለ ሀገራችን አባ ፍራንሲስኮ አልባሬዝ የተባሉ የፖርቹጋል ተጓዥ ኢትዮጵያንና በወቅቱ መናገሻ ከተማ መዲና አክሱምን፣ በራራንና ዋግን ደጋግሞ በግል ማስታወሻቸው ላይ አስፍረዋቸው ይገኛሉ። በተለይ በራራ ውስጥ ይኖሩ ስለነበሩ ብሔረሰቦች አማራ፣ ጉራጌና ጋፋት እያሉ በስም ይጠቅሷቸዋል። በወቅቱ በራራ ትባል የነበረችው የዛሬዋ አዲስ አበባ አነስተኛ መንደር እንደነበረች እና ዙሪያዋም በደንና ተራሮች የተከበበች የዱር አራዊት የሚርመሰመሱባት እንደነበረች በሰፊው ያትታሉ። ዘመኑም 1527 ዓመተ ምህረት ላይ ነበረ። ይህም ሲሰላ ከ491 ዓመት በፊት መሆኑ ነው። ባልሳሳት በዚያን ዘመን እንደ ሀገር የማይታወቁ ሀገሮች ዛሬ ላይ ቀድመውን ተጉዘው እኛ ጭራ ሆነን ልንከተላቸውና ልንደርስባቸው ከማንችለው ደረጃ ላይ ደርሰዋል። ኢትዮጵያ ለተሰዳጅ ፍትህ ላጡ ህዝቦች መጠጊያ መጠለያ እንዳልነበረች ዛሬ ዜጎቿ ተሰዳጅ ረሃብተኛና ተመጽዋች ሆነዋል ሲሉ መቶ አለቃ ውቢ ይቀጥላሉ። ለምንና እንዴት ለሚለው ጥያቄ ብዙዎች ወደ እውነታ የሚጠጋ የሚመስል ትንታኔና መላምት ቢሰጡም ሁላችንም የምንስማማበት አንድ እውነታ ግን አለ። ኢትዮጵያን ከስልጣኔው ሰገነት አሽቀንጥሮ የፈጠፈጣት በተለያዩ ጊዜያት ከውጭ ወራሪዎችና ከውስጥ ምንደኞች ጋር በጦርነት በመጠመዷና ውስን አንጡራ ሀብቷ ለጦርነት በመዋሉ ነው። ይህንን እውነታ ዛሬ ላይ በህይወት ያለን የእድሜ ባለጸጎች በአይናችን ያየነውና ከታሪክ ያሰባሰብነውን እያመዛዘንን በዚህ ጊዜ ምን ሆነ ምን ተደረገ ብለን መናገር እንችላለን። ማን ያውራ የነበረ ማን ያርዳ የቀበረ ነውና ለዚህ ምሳሌ የሚሆነን የዛሬ 65 ዓመት ገደማ በሀገራችን ሰሜናዊ ክፍል የተቀሰቀሰው ጦርነት
ቅቡ የአገር ውስጥ መስሎ ውስጡ ግን በከፍተኛ ደረጃ የውጭ ኃይሎች ረዥም እጅ የነበረበት ነበር። ያ ጦርነት ብዙ የሰው ሕይወትና የአገር ሀብቷን አሟጦ የበላ ነበር። ጦርነቱንም ደርስ ሳናስይዝ የማይከፈል ግን መከፈል የነበረበት ዋጋ ከፍለን አጨብጭበን ባዶ እጃችንን ቀርተናል። ለምን ጦርነቱን በድል አላጠናቀቅንም? ይህ ጥያቄ ጠለቅ ያለ ጥናትን የሚጠይቅ ቢሆንም በግርድፉ ግን ያንን አስከፊ ውጤት ያስከተለው እንደ ሀገር አንድ ሆነን ባለመቆማችን ነው። የሚያሳዝነው ነገር ዛሬም ከዚያ ካለፈው ውድቅታችን አለመማራችን ነው። የጦርነት ውካታ አሁንም እዚህም እዚያም ይሰማለን። የጦርነቱ መንስኤ ምንድን ነው? መጨረሻውስ ምን ይሆን የሚለውን ጦርነቱን ከሚዘውሩት በቀር ለሌሎቻችን ባዕድ ነው። ነጋ ስንለው እየመሸ፣ ጨለመ ስንለው ብልጭ እያለ የሀገራችን ሁኔታ ለጠበብትና ለፖለቲካ ተንታኞች ሳይቀር አስቸጋሪ ሆኗል። ለማንኛውም እድሜና ጤና ይስጠን፣ ሁሉንም ለማየት ያብቃን የዛሬው መልእክቴ ነው ብለዋል የሐረሩ ደንበኛችን መቶ አለቃ ውቤ ታሪኩ። እኔም እርስዎ እንዳሉት እድሜና ጤና ይስጠን ያልኩኝ በሳምንት ቀጠሮ ልሰናበት። ከእናንተ የደረሱን የመልካም ምኞት መግለጫዎች፣ አስተያየቶችና ጥቆማዎች የተስተናገዱበት የዛሬው ዝግጅት እዚህ ላይ